ኩናት ትግራይ ካብ ዝጅመረ ድሕሪ 3 ሰሙን መቐለ ዝተቆጻጸሩ ናይ ብልጽግና ሓይልታት ኩናት ተዛዚሙ ዝተረፉ ኢና ክንዓራሪ ኢሎም ከም ዝኣወጁ ተዘክሮ እዩ። አንድ ሁለት ሳምንት የትግራዮቹ የተሸነፉ ሄደው ወደ መቀሌ ቁጥጥር ሲገባ አንድ ስብሰባ ተካሄደ። ያ ስብሰባ ምንድነው የሚለው በሶስት ሳምንት ውስጥ ጦርነቱን ጨርሰናል፣ አሁን የሚቀረን ለመለቃቀም ነው የሚል ነው። ኣብዚ ኣጋጣሚ ግን ገዱ አንዳርጋቸው ኣብ ሽረ ኣብ ዝነበረሉ እዋን ንሓደ ኣብ ሽረ ከባቢ ዝነበረ ጀነራል ሰራዊት ኤርትራ ንህዝቢ ትግራይ የጋፍዑሎ ኢሉ ሓቲትዎ። የሻዕቢያ ኃይል ገብቶ ብዙ እያጎሳቆለ ነው እየተባለ ነው፣ ውድመትም እያስከተለ ነው እየተባለ ነው። እንዴት ነው ይሄ ሁኔታ አልኩት። እቲ ጀነራል ግን እወ ከምኡታት ይውረሎ የግዳስ እዚ ፌደራል ሰራዊት እዩ ንህዝቢ ትግራይ በዲልዎ ዘሎ ኢሉ ከም ዝተዛረበው ይዛረባሉ። እነሱም ጥፋት ፈጽመዋል፣ ነገር ግን እኛ የፈጸምነው ጥፋቱን ሁላችንም ነው፣ እንደውም አብዛኛውን ጥፋት የፈጸምነው እኛ ነን። ሰላም ሰላም ኣብ መላእ ዓለም እትነብሩ ተኸታተልቲ ኤሪ360 ከምኡ ድማ ራእይና ሰላም ኣምላኽ ምስ ኩልና ይኹን። ሎሚ ኣዝዩ ኣገዳሲ ዝኾነ ገዱ ኣዳርጋቸው ማለት ገዱ አንዳርጋቸው ናይ ብልጽግና ናይ ወፃኢ ጉዳይ ሚኒስትር ነበር እዩ። ገዱ አንዳርጋቸው አብይ አሕመድ ናብ ስልጣን ንኽመጽእ ምስ ለማ ዝለዓለ ተራ ዝነበሮ ሰብ እዩ። ገዱ አንዳርጋቸው ኣብዚ ለንቅነ ምስ ሪኦት ኣብ ዝገበሮ ቃለ መሕትት ግን ኣብ ልዕሊ ህዝቢ ትግራይ ንዝተፈጸመ ግፍዕን ጨፍጫፍን መከራን ከምዚ ኢሉ ገሊጽዎ ኣሎ። እስቲ እንከታተሎ። የሻዕቢያ ኃይል ገብቶ ብዙ እያጎሳቆለ ነው እየተባለ ነው፣ ውድመትም እያስከተለ ነው እየተባለ ነው። እንዴት ነው ይሄ ሁኔታ አልኩት። አይ እነሱም ጥፋት ፈጽመዋል፣ ነገር ግን እኛ የፈጸምነው ጥፋቱን ሁላችንም ነው፣ እንደውም አብዛኛውን ጥፋት የፈጸምነው እኛ ነን። ሽሬ ተፈናቃዮች ከወርቃይ ከዚህ ከሁመራ አካባቢ ተፈናቃዮች ሄደው እዛ አካባቢ ያለው መከላከያ እንዳናገር ሽሬ አካባቢ ሄድኩኝ። በሄሊኮፕተር ነው የሄድኩት። ሄጄ አናገርኳቸው። እዛ ደግሞ ጊዜያዊ አስተዳደር የሽሬ ዞን አስተዳዳሪዎች፣ ምክትል አስተዳዳሪዎች እነሱን አገኘን። ከመከላከያ አመራሮች ጋር ሆነን ተነጋገርን። በአካባቢ ያሉት የመከላከያ አዛዦች የተፈናቀለው እንትናሉ እንዴት መመለስ አለበት ምናምን የሚለውን ከዛም ደግሞ አዲስ ተጨማሪ መፈናቀል እንዳይመጣ እንዴት አድርገን እናቆም የሚለውን ተመካከል። ጄኔራሉን ለብቻ አገኘሁት እና ኋላም ስብሰባ ስለነበራቸው በብዛት ተሰብስበው በዛ ትግራይ ውስጥ የነበሩት ወደ ጎንደር በሄሊኮፕተር አብረን ነበር። ምን ነገረኝ? መጀመሪያ የሻዕቢያ ኃይል ገብቶ ብዙ እያጎሳቆለ ነው እየተባለ ነው፣ ውድመትም እያስከተለ ነው እየተባለ ነው። እንዴት ነው ይሄ ሁኔታ አልኩት። አይ እነሱም ጥፋት ፈጽመዋል፣ ነገር ግን እኛ የፈጸምነው ጥፋቱን ሁላችንም ነው፣ እንደውም አብዛኛውን ጥፋት የፈጸምነው እኛ ነን። ትምህርት ቤቶች ወድመዋል፣ የጤና ተቋማት ወድመዋል፣ ሌሎች ኢንፍራስትራክቸር የፐብሊክ የሚጠቀምባቸው ኢንፍራስትራክቸሮች ወድመዋል እና ዝም ብለህ ስቃይ ነው እና ሻዕቢያ ሰራዊት ለምን አይወጣም ብዬ ነግሬው ጠይቄውም ስለነበረ እነሱ ከወጡ አትጠራጠር፣ ህዝቡ ራሱ ያደረስነው ውድመት ከፍተኛ ስለሆነ ይበላናል መልሶ። እምበኣር ክቡራት ተኸታተልቲ መደብና እዚ ገዱ አንዳርጋቸው ነቲ ህልው ኩነታት ናይ ትግራይ ኩናት ከመይ ከም ዝነበረ ከብርህ እንከሎ ዝተዛረቦ ዘረባ ኢና ክንሰምዕ ፀኒሕና። ገዱ አንዳርጋቸው ኩናት ምስ ተጀመረ ኣብ ውሽጢ 3 ሰሙን መቀለ ኣትዮም ከም ዝተቆጻጸሩ እሞ ዝተፈላለየ ኣኼባ ኣብ ዝግበረሉ ዝነበረ ግን እዚ ህዝቢ እዚ ከይብደል ሓደራ ኣይ እንኳን እንተደኣ ተበዲሉ ግን
ህወሓት ተመሊሱ ክትንስእ ይኽእል እዩ ዝብል መጠንቀቅታ ሂቡ ከም ዝነበረ ይዛረብ ዘሎ። አንድ ሁለት ሳምንት የትግራዮቹ የተሸነፉ ሄደው ወደ መቀሌ ቁጥጥር ሲገባ አንድ ስብሰባ ተካሄደ። ያ ስብሰባ ምንድን ነው የሚለው? በ3 ሳምንት ውስጥ ጦርነቱን ጨርሰነዋል፣ አሁን የሚቀረን ለመለቃቀም ነው የሚል ነው። በዚህ ላይ አንድ ኮንሰርን ነበረኝ ስብሰባዎች ላይ ያነሳሁት። አሜሪካኖች እኮ ኢራቅን በወታደራዊ ኃይል በአጭር ጊዜ ውስጥ ነው የተቆጣጠሩት። መንግስቱን ማፍረስ ችለዋል። ነገር ግን ኢራቅ 10 ምናምን ዓመታት አንገበርኔብል ሆኖ ነው እንትን ያለው። እኔ የሚታይ ምንድነው የትግራይ ህዝብ በዛ በ3 ሳምንቱ ጦርነት ውስጥ ባይተዋር ነበር እንጂ ኢንቮልቭድ አልነበር፣ አልተደራጀም። አስቀድሞ አብሮ ከቲፒኤልኤፍ ጋር ከሰራዊቱ ጋር ያን ያህል ብዙ እንትን ውስጥ አልገባም። እና ይህንን ህዝብ በአግባቡ እናያዘው። እንደገና ደግሞ ሌላ ሶሉሽን ይምጣ። ኦልሬዲ አሁን ተበትነዋል። ሄድኳርተሩ በቁጥጥር ስር ገብቷል። ከዚህ በኋላ መቀጠል ሌላ ቀውስ መፍጠር ነው የሚሆነው። እንደገና ደግሞ ህዝቡን ካስቀየም ነው መልሰው ሊያገግሙ ይችላሉ። እዛ ስብሰባ ላይ እውነቱን ነው ብሎ በጥቅሉ በጥንቃቄ መያዝ አለበት ነው ብሎ አለፈው። እዛው ስብሰባ ስንወጣ ወዳው ምንድነው ያለው? ሁለት ነገሮች አነሳ። አሁን ቲፒኤልኤፍ መልሶ እንደገና ተነስቶ ህይወት ይዘራል ብለህ ነው የምታስበው? ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። ይሄን ጥያቄ እንትናል በደል እስካለ ድረስ መልሶ በተለይ ህብረተሰቡ ላይ በደል የሚደርስ ከሆነ መልሶ መነሳቱ አይቀርም፣ አትጠራጠራ። ቀጥሎና የትግራይ ህዝብ ትላላችሁ፣ ብዙ ሰው እንደዛ ይላል። ከማን በልጦ ነው? ካሁን በኋላ መቼውንም ቢሆን አንገቱን ቀና አድርጎ የሚሄድበት ሁኔታ የለም። ስለዚህ መሸነፍ ከባድ ነው። ቲፒኤልኤፍ ተሸንፏል። አሁን እንደገና መልሶ ተሰባስቦ የሚሆነው ነገር አይሆንም፣ የሚሆነው ነገር የለውም። በሌላ መልኩ ደግሞ በህብረተሰብ ደረጃም ከወሰድከው ዝሮ ካሁን በኋላ የትግራይ ህዝብ ቀና ብሎ ለቲፒኤልኤፍ ኃይልም የሚሆንበት ሌላ ነገር የሚያመጣበት ነገር የለም። መቼውንም ቢሆን አንገቱ ቀና ሊል አይችልም ካሁን በኋላ የሚል እንትና። ስለዚህ ለአንተ በራሱ አንደበት ነው ያለ፣ ለእኔ ነው ይሄ ለራሴ ያለኝ ነው ነገር። ነገር ግን ኣብቲ እዋን እቲ ኩናት ተዛዚሙ እዩ ተሳዒሩ እዩ ተባሂሉ ኣብ ዝነበረሉ ግዜ ንሱ ነቲ ኩነታት ናብ ሽረ ከይዱ ክርኢ ኣብ ዝኸደሉ ግዜ ኣብቲ ኣብ ሽረ ዘለዉ ዝተፈላለዩ ሰበስልጣናት ጊዜያዊ ምምሕዳራትን ረኺቡ ኣዘራሪቦም ምስ ወደአ ነቲ ኣብቲ ቦታ እቲ ዝነበረ ጀነራል ረኺቡ ህዝቢ ትግራይ ይብደል ኣሎ፣ ሻዕብያ ይብድሎ ከም ዘሎ ሰሚዐ እንታይ ትብል ኢሉ ሓቲትዎ ከም ዝነበረ እዩ ዝዛረብ ዘሎ። ግን እቲ ጀነራል ዝተዛረቦ ምናልባት እዎ ከምኡ ይበሃል እዩ፣ ነገር ግን ንሕና ኢና በደልቱ፣ ንሕና ኢና ኣብ ልዕሊ ህዝቢ ትግራይ እዚ መከራ ኣውሪድና ዘለና፣ እቲ ዝለዓለ ገበን ፈፀምቲ ሲ ንሕና ኢና ኢሉ ከም ዝነገሮ ይነግር ኣሎ። መን ይዛረብ ዝነበረ እዩ ዝበሃል? እዋ ምናልባት ኣብቲ ኣብ እዋን ትግራይ ኩናት ገለ በደላት ኣይነበረን ምባል ኣይኮነን እዚ ፕሮግራም ዝሰርሖ ዘለኹ። ነገር ግን ኣብይ ኣሕመድ እሲ ኣብ መንጎ ትግራይን ኣብ መንጎ ኤርትራን ፍጹም ፅልእን ቅርሕንትን ንኽትከል ብፌደራል ሰራዊት ገይሩ ብዓይንና ዝረኣናዮ ብእዛና ዝሰማዕናዮ ዝኩሉ ዘስካዕከ በደል ቅትለት ዓመፅ እሲ
ኮነ ኢሉ ይገብሮ ከም ዝነበረ ክንፈልጥ ኣለና ኮነ ኢሉ ከም ዝገብሮ ክንፈልጥ ክንክእል ኣለና ስለዚ ነዚ ነገር እዚ ክንሰምዕ ከለና እንታይ ኢና ክንብል ስለዚ ኣብዚ እዋን እዚ ተፈጢሩ ዘሎ ጽምዶ ኣብዚ እዋን እዚ ተፈጢሩ ዘሎ መቀረራብ ኣብዚ እዋን እዚ ተፈጢሩ ዘሎ ህዝብን ህዝቢ ምትሕውዋስ ኣዝዩ ኣገዳሲ እዩ አብይ አሕመድ ውዕል ፕሪቶሪያ ልክ ምስተፈጸመ ወዲያው ከይወዓለ ከሓደረ ኣብ ፋኖ ኣብ ክልል ኣምሓራ ዘሎ ኩናት ነደቅሶ ኢሉ ንቲዲኤፍ ሓለፍቲ ንበዓል ጌታቸው ረዳ ነቶም ኣብ ትግራይ ዘለዎ መሪሕነት ሓቲወትኩም ከም ዝነበረ ምንጭታት ይሕብሩ እዮም ህዝቢ ትግራይ ግን ነቲ ዝነበረን ኩነታት ብሙሉእ ርዩ ወይ ከዓ ሓይልታት ትግራይ ነቲ ዝነበረ ነገር ኩሉ ርዮ ሕራይ እውሕነ ክንፈዲ ኣይበሉን ኖ እዚ ጉዳይ ካዩ ባዕልኻ ወዳእ እዩ ኢሎም ከም ዝመለሱሉ ታሪካዊ ዘረባ መግለጽ ናይ ሕወሓት እውን ዝክሩ እያ ብድሕሪኡ ነዚኣ እውን ክሰልጦ ከም ዘይከኣለት ምስራኤ ብድሕሪኡ ንዓሰብ ክንውንን ንባሕሪ ናትና ክንገብር ንኤርትራ መንግስቲ ክነፍርስ ንኺን ናብ ኤርትራ ኢልዎም ከዓ እዚ እውን ኣይከውንን አብይ አሕመድ ፈቲኒ ህዝቢ ትግራይን ህዝቢ ኤርትራን በቲ ኣብ መጀመርያ ናይ ኩናት ትግራይ ሓንሳብን ሓዋሩን ብዘይዕረቕ መንገዲ ንህዝቢ ትግራይ ብምጭፍጫፍ ኣብ ልዕሊ ህዝቢ ትግራይ ከቢድ ዕንወትን መከራን ዘስካሕክ ግፍዒ ብምፍጻም ምስ ኤርትራ ዳግማይ ከም ዘይዕረቕ ምግባር አጀንዳ ገይርዎ ከም ዝሰርሐ ገዳድ ዳርጋቸው ይዛረባሉ ነዛ ነገር እዚኣ እውን ስለ ዝፈልጥ ድማ እምበኣር ሕነኹም ፍደዩ ዝዓይነቱ ናብ ኤርትራ ንዓናይ እንተበልዎም ኖ እዚ እውን ንዓና ዝምልከት ኣይኮነን ኢሎም ከም ዝመለሱሉ እዮም ምንጭታት ዝነግሩና ዘሎ ስለዚ ኣብ መንጎ እዚ ክልተ ሕብረተሰብ ብጽልኡ ኣብ መንጎ እዚ ብምፍልላዩ ዝረብሑ ናይ 4 ኪሎ ሰበስልጣናት ፖለቲከኛታት ከም ዘለው ምርሳዕ ኣይግባእን ስለዚ እዚ ሕብረተሰብና እዚ ህዝቢ ትግራይ ህዝቢ ኣምሓራ ህዝቢ ኤርትራ ብፍጹም ድሕሪ ሕጂ ተጸሚዱ ክተርፍ ጥራይ ዘለዎ ኣነ ንጽምዶ ክቅበሎ ከለኹ ኣብ መንጎ እዚ ህዝብታት እዚ ኩናት ዘየለን ድሕር ኮይኑ ሕብረተሰብ ረብዕ ኣብ መንጎ እዚ ሕብረተሰብ ምትሕውዋስን ሓባራዊ ዝኾነ ማሕበራዊ ናብራ እንድሕር ተጀሚሩ ህዝቢ ይረብሕ እንደገና ድማ እቲ ንዘመናት ንዓሰርታታት ዓመታት ከፊልናዮ ዘለና ዘይተዓደነ ከቢድ ረዚን መከራ ምስኡ ክትሪኦ ከለኻ እዚ ህዝቢ ይኣኽሎ ደጊም ክነጋገድ ክባጻጻሕ ኣብ ሓጎስ ኣብ ሓዘን ኣብ ዝኾነ ሃይማኖታዊ ስነ ስርዓታት ብሓባር ክነብር እድል ክኸፍተሉ ይኽእል እዩ ኢለ ስለ ዝሓስብ ኣነ ምናልባት እዚኣ ነዛ ጽምዶ እዚኣ ክቃወማ እንድሕር ኮይነ እዛ ጽምዶ እዚኣ ንግዝያዊ ስግኣትካ ንግዝያዊ ጥቕምኻ ኢልካ ናይ ፖለቲካ ሸርሒ ጌርካ ትሰርሓት ኮንካ ዘይተዓደነ ክሳራ ዘይተዓደነ ጥፍኣት ካብቲ ቅድሚ ሕጂ ይሕሊፍናዮ ዝነበርና ከቢድ ዕንወት መከራ ስቃይ ስደት ቅትለት ሕድሕድ መቀትታል ዝኸፍአ ከም ዝመፀና ክንፈልጥ ክንክእል ኣለና ስለዚ እዚ ተፈጢሩ ዘሎ ጽምዶ ነባሪ ዳግማይ ዘይተፈላለየሉ ዳግማይ እንካን ሃባን እናበልካ ብፖለቲካዊ ምርድዳ ብኢኮኖሚያዊ ምርድዳ ብዝተፈላለየ እትነብረሉ ከምቲ ኣብ መንጎ ትግራይን ኣብ መንጎ ኤርትራን ዝተፈጥረ ጽቡቕ ዝኾነ ሰናይ ጉርብትና ሰናይ ህዝቢ ንህዝቢ ምርክኻብ ድማ ኣብ ትግራይን ኣምሓራን ድማ ልክዕ ከምኡ ክቅጽል ከምኡ ክጅመር ዝደሊ ኣብዚ ዝሓለፈ ቅንያት ቢቢሲ ትግርኛ ዘውፅኦ ሓበሬታ ነይሩ ኢትዮ ፎረም ከምዚ ይብላሉ እስኪ ንስማዕዮ
የኢትዮ ኤርትራ የዛላምበሳ ድንበር ዳግም በቅርቡ ተከፍቷል። የህወሓቱ ሊቀመንበር በኤርትራና ትግራይ ህዝብ መካከል የተጀመረው ይጠናከራል ማለታቸውም ይታወሳል። የአስመራና አዲስ አበባ መንግስታት በኩል እንዴት እንደሚተረጎም ግልጽ ያልሆነው ግንኙነት ተጀምሯል የሚለው ደግሞ ቢቢሲ ነው። በኤርትራ ድንበር አካባቢዎች ያሉ የሁለቱም ሀገራት ህዝቦች ግንኙነት ዳግም ስለመጀመሩ ከቅርብ ጊዜ ወዲህ ተደጋግሞ እየተነገረ ያለ ነው። ይህ በ4 ኪሎ አስተዳደር በኩል የህወሓትና የሻዕቢያ ግንኙነት ነው በሚል የተወደደ አይደለም። እና አቶ ጌታቸው ረዳን በሰሞንኛ የፓርቲ መግለጫቸው የአብይ አህመድ አስተዳደር በዚህ ጉዳይ እርምጃ ይወሰድባቸው የሚል ጥያቄ ማቅረባቸው ይታወሳል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ደግሞ የሚጠናከር እንዳውም ከሌሎች ህዝቦች ጋርም የሚጀመር ነው ሲሉ ገልጸውት ነበር። አመንጎ ኤርትራን ትግራይ ይፍጠር ዘሎ ናይ ህዝቢ ርክብ ተጠራህሮ ንገጽልን ተመሳሳሊ ርክባት ምስካሎት ጉራብት ህዝብታቱን ትኩረት ወሃይቦ ክፍጸምን በኤርትራና በትግራይ ህዝብ መካከል የተጀመረው ግንኙነት እንዲቀጥልና ከሌሎችም ጎረቤት ህዝቦች ጋርም እንዲጀመር አስፈላጊውን ጥረት እናደርጋለን። የትግራይ ህዝብ ከአፋር፣ አማራ፣ ሱዳን፣ ኤርትራ ህዝብ ጋር የሚያጣላ አጀንዳ የለውም። ዋነኛ ፍላጎቱም መልማትና ኋላ ቀርነት መላቀቅ ነው። ብልጽግናና መሪው ከ5 ዓመታት በፊት ከሻዕቢያው አለቃ ጋር የፈጠሩት መርህ አልባ ግንኙነት የሰላም የኖቤል ብቻ ያስገኘላቸው አልሆነም። ደጋግመው አንበረከክ ነው ቀና እንዳይል ያደረግነው የሚሉት የትግራይ ህዝብ ላይ ሚሊዮን ገዳይ ጦርነት እንዲያካሂዱ ያስቻላቸው ጭምር እንጂ የሰላም ስምምነት ያኳረፋቸው የ4 ኪሎና አዲ ያሉ ሰዎች አሁን ላይ ደግሞ የጦርነት ነጋሪት እየጎሰሙ ናቸው። በዚህ መካከል ነው እንግዲህ ቢያንስ በሁለቱ የሀገራቱ ድንበር አካባቢ ያሉ ህዝቦች ግንኙነት ተጀመረ የተባለው። ቢቢሲ ያሳለፍነው እሁድ የነበረውን ክስተት መነሻ አድርጎ የዛላምበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች ተገናኝተዋል ሲል ዘገባውን ይጀምራል። እለቱ በሁለቱ ማህበረሰቦች አማካኝነት ድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበር። በኢትዮጵያ የዛላምበሳ ከተማ የሀገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶችም ዳግም ተገናኝተዋል በማለትም ይጠቅሳል። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱ መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበረሰብ ተወካዮች አነሳሽነት መሆኑን፣ ነገር ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹ አካላት የትግራይ ክልል መንግስትና የኤርትራ ባለስልጣናትን ይሁንታ ማግኘታቸውንም ያትታል። ድንበሩ ተከፍቶ ዳግም ነዋሪዎች ሲገናኙ ብዙዎችን በስሜት የሞላ ሲሆን ረጅም ጊዜ የቆየ ሲሉም ገልጸውታል። በጦርነቱ ወቅትም ይሆን ከጦርነቱ በኋላ ከፍተኛ ውድመት ካጋጠማቸው አካባቢዎች ውስጥ በድንበር አካባቢ ያሉ ቀጠናዎች ይገኙበታል። የ2 ዓመቱ የደም አፋሳሽ ጦርነት በፕሪቶሪያው ስምምነት አማካኝነት ቢጠናቀቅም በርካታ የዛላምበሳና የአካባቢው ነዋሪዎች ግን ከፍተኛ ኢኮኖሚያዊና ማህበራዊ ጉዳትን አስተናግዷል። በርካታዎች ቤት ንብረታቸውን ጥለው የሸሹ ሲሆን በአሁኑ ወቅት ከዛላምበሳ በ30 አካባቢ ኪሎ ሜትር ርቀት ላይ በምትገኘው አዲግራትም ከ55,000 በላይ ነዋሪዎች በመጠለያ ጣቢያ ውስጥ ናቸው። ባሳለፍነው እሁድ በድንበሩ መከፈት የተገናኙ ሰዎችም ያለፈው ይበቃል፣ በሰላም ጠረጴዛ ዙሪያ ቁጭ ብለንና የተሻለ መጻኢ ጊዜን እንገንባ ሲሉ ተሰምቷል። በዛላምበሳ አካባቢ በሁለቱ ሀገራት ህዝቦች መካከል የንግድ ልውውጥም ዳግም ተጀምሯል። አንዲት የትግራይ እናት እንደ ህዝብ መብላት መነገድ እንፈልጋለን፣ እንደዚሁም እንደዚህ ቀደሙ በማህበራዊ ህይወት መገናኘት እንሻለን፣ የእነርሱ ቤተሰቦች እዚህ አሉ፣ የእኛ ቤተሰቦችም እዛ አሉ፣ የምንፈልገው ሰላም ነው ሲሉ ተናግሯል። ነገር ግን በጦርነቱ የደረሰውን ጉዳት ለመጠገን በርካታ ስራዎች አሁንም ይጠበቃሉ። ዛላምበሳን ጥለው ለ5 ዓመታት በአዲግራት የስደተኞች መጠለያ ጣቢያ የኖሩት ወይዘሮ አምለሰት ዛሬ የተዘጋው ቤቴን ለማየት መጣው፣ ካሁን በኋላ ልጆችን ይዤ በቤቴ መኖር ቀጥላለሁ ሲሉ ተሰምቷል። የሁለቱ ማህበረሰቦች ተወካዮች ሰላምና እርቅ ተጀምሯል ሲሉ ያወጁ ሲሆን ነዋሪዎች ወደ ቤታቸው ተመልሰው ህይወታቸውን ዳግም መገንባት እንዲጀምሩም ጥሪ ቀርቧል። ይሁን እንጂ አሁንም የተዘረፉ ንብረቶች፣ የወደሙ ቤቶችና የአገልግሎቶች አለመኖር በሺዎች ለሚቆጠሩ የተፈናቀሉ ቤተሰቦች ህይወትን ዳግም መልሶ ለመቋቋም ቀላል አላደረገውም ሲልም ዘገባው ይጠቅሳል። ከዚህ በተጨማሪ ደግሞ ይህ በአካባቢው ማህበረሰቦች መካከል የተደረሰ ስምምነትና የተጀመረ ግንኙነት በኤርትራና በኢትዮጵያ መንግስታት መካከል በአዲስ አበባና በአስመራ እንዴት እንደሚተረጎም ግልጽ አይደለም ሲልም ቢቢሲ ዘግቧል። እምባር ከም ሰማዕኹም ህዝቢ ኢትዮጵያ ካብ ክልል ናብ ክልል ብዝኾነ ትራንስፖርት ናይ ምድሪ ክኸይድ ኣብ ዘይክእልሉ ጸጥታዊ ስግዓት ብጨወይቲ ብዓምስት ብሰረቅቲ ብኸተርቲ ተናዊፁ ኣብ ዘለውሉ እዋን ኣብ መንጎ ትግራይን ኤርትራን ዘሎ ህዝቢ ብሰላም ማሕበራዊ ናብራ ክነብር ጀሚሩሉ ዝብል ዜና ኣሰንቢድዎ ኣሎ ብልጽግና ሓያል ተዝኸውን
ብልጽግና ኩሉ ዝደልዮ ክገብር ዝኽእል ዓቕሚ ተዝህሎ ኣብ መንጎ ህዝቢ እዚ ኣነ ጎይታ ኣነ ገባርን ሓዳግን ኢሉ ኣብ ደቡብ ኢትዮጵያን ኤርትራ ሰራዊቱ ኣቐሚጡ ህዝቢ ኤርትራን ህዝቢ ትግራይን ንሓዋሩ ከም ዘይራኸብ ክገብሮ ምፅዓረ ነይሩ ግን ኣይከውንን ልዕሊ እዚ ንዓይ ረብሓ የለን ክቡራት ተከታተልቲ እሪት 360 ድማ ራእይና ምሳይ ስለ ዝፀናሕኩም ክብረት ሃበለይ ኣብ ዝቕፅል ፕሮግራም ይራኸበና ነዚ ናብ ኩሉ ክበፅሕ ላይክ ሼር ብምግባር ኣብፅሕዎ ሰላም ኣምላኽ ምስ ኩልና ይኹን ይቐኒለይ